ሰላም እንደምን አላችሁ? ሰላም ነው ወይ? እግዚአብሔር የተመሰገነ ይሁን። እኔ ሰላም ነኝ። እንግዲህ ልክ ከዚህ በፊት ስናደርግ እንደነበረው ዛሬም ትምህርታችንን እንቀጥላለን። የእግዚአብሔር አምላካችን ስም የተመሰገነ ይሁን። እያወራን የነበረው እንግዲህ ባለፈው በሰራውላችሁ ቪዲዮ ላይ ስለ ዓለማችን ያሉ እምነቶች ወይም ደግሞ ሃይማኖቶች ስንነጋገር ነበረ። ሃይማኖት ምን ያህል ብዙ እንደሆነ ነግሬያችኋለሁ። ምናልባት ለዚህ ቻናል አዲስ የሆናችሁ ሰዎች ያኛውን ቪዲዮ ሄዳችሁ እንድትመለከቱ ጋብዛችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ፣ ኮመንት እየጻፋችሁ፣ ላይክ እያደረጋችሁ እንድንቀጥል በጌታ ፍቅር እጠይቃችኋለሁ። እንግዲህ ባለፈው እንደተነጋገርነው ዛሬ ስለ አንድ ማህበረሰብ ልነግራችሁ ወደ እናንተ መጥቻለሁ። ምናልባት እንግዲህ በዚህ ማህበረሰብ ውስጥ ያለውን ነገር እንግዲህ አብላጫውን ነገር ደግሞ እናንተ ትፈትሻላችሁ፣ ታነባላችሁ ብዬ አስባለሁ። ስለዚህ የተወሰነ ነገር ነው ልነግራችሁ የምወደው ማለት ነው እና ይህ ማህበረሰብ ከጀርባዬ የምትመለከቷቸው ማለት ነው የነባል ህዝቦች ይባላሉ። በአሜሪካን ሰሜናዊ ክፍል የሚኖሩ ህዝቦች ናቸው፣ ወይም ደግሞ አሜሪካን ኔቲቭ ፒፕል ይባላሉ። እነዚህ ሰዎች በጣም ረጅም ዓመት በአሜሪካ አካባቢ ውስጥ የሚኖሩ በአሜሪካ ሰሜናዊ ክፍል ውስጥ የሚኖሩ ማህበረሰቦች ናቸው እና እነዚህ ማህበረሰቦች የራሳቸው ባህልና ቋንቋ የነበራቸው እንግዲህ እንዳገኘሁት መረጃ ከሆነ ከ100 በላይ ባህሎችና ቋንቋዎች የነበራቸው ማህበረሰቦች ሲሆኑ በጎሳዎች የተከፋፈሉ ናቸው። እነዚህ ማህበረሰቦች እንግዲህ የራሳቸው ቋንቋ፣ የራሳቸው ሃይማኖት ያላቸው ናቸው እና የአውሮፓውያን ሰዎች እስከሚመጡ ድረስ ምንድነው የሚባሉት እነዚህ የአውሮፓውያን በወረራ ቦታ እስከሚይዙባቸው ድረስ በዛ አካባቢ ላይ ይኖሩ የነበሩ ማህበረሰቦች ናቸው እና የሚገርሙ ማህበረሰቦች ናቸው። እነዚህ የአውሮፓውያን ወራሪዎች በመጡባቸው ጊዜ በተለያየ ምክንያት ስፍራዎቻቸውን አጥተው ነበረ። ከነሱ ውስጥም አብዛኛዎቹ ደግሞ በተለያየ ወረርሽኝ ምክንያት እንደ ፈንጣጣ አይነት ወረርሽኞች ምክንያት ብዙ ሰዎች እንደሞቱባቸው እንዳለቁባቸው ጥናቶች ይናገራሉ። እነዚህ የነባን ህዝቦች ማለት ነው። የነባን ህዝቦች በጣም ጀግና ህዝቦች ናቸው። የራሳቸው ባህልና ወግ ያላቸው ማህበረሰቦች ናቸው። ስለዚህ በውል ምክንያት ተዋውለው በውል ምክንያት መሬታቸውን ያጡበት ጊዜም ነበረ። ቁጥራቸውም እጅግ በጣም ብዙ የነበረ ማህበረሰብ ናቸው። በአሁን ጊዜ በአሜሪካን ግዛት ውስጥ እንደ አንድ ራስ ገዝ ብሔር ወይም ደግሞ እንደ አንድ ራስ ገዝ እንዴት ልበላችሁ፣ ያው ሀገር አይደሉም። እንደ ኢትዮጵያ እንደ ኬንያ ራሳቸውን የቻሉ ሀገር ባይሆኑም ራሳቸውን የቻሉ ግን ነፃ የወጡ የራሳቸው መንግስት ያላቸው የራሳቸው የአስተዳደር ህግ የሚያረቁ ራሳቸውን የቻሉ ጎሳዎች ናቸው። አሜሪካን ትልቁ ፍርድ ቤት ወይንም ደግሞ የአሜሪካን ከፍተኛው ፍርድ ቤት እነዚህ ሰዎች ራሳቸውን የቻሉ አንድ ግዛት እንደሆኑ ፈቅዶላቸዋል ማለት ነው፣ ወይም ደግሞ አረጋግጧል። ስለዚህ እነዚህ የነባል ህዝቦች የራሳቸው ቋንቋ፣ የራሳቸው ባህል፣ የራሳቸው ህግ አውጪ፣ የራሳቸው ፍርድ ቤት፣ የራሳቸው ትምህርት ቤት ራሳቸውን በራሳቸው የሚያስተዳድሩ ሆነው ነገር ግን በአሜሪካን ህገ መንግስት ውስጥ አንድ አካል ሆነው ይኖራሉ። ነገር ግን ልክ እንደ አሜሪካን አንድ ስቴት ወይም ደግሞ አንድ ግዛት ሳይሆኑ ራሳቸውን የቻሉ በራሳቸው የሚተዳደሩ የራሳቸው መንግስት ያላቸው የራሳቸው ፖሊሲ የራሳቸው ህግ ያላቸው የራሳቸው ባህልና የራሳቸው ደግሞ እምነት ያላቸው ሰዎች ናቸው ማለት ነው። እነዚህ የነባል ህዝቦች ዛሬ ላወራችሁ የምፈልገው ሀሳብ ምንድነው? እነዚህ የነባል ህዝቦች በምን ያምናሉ? መነሻችንም ሀሳባችንም እሱ ስለሆነ ማለት ነውና እነዚህ የነባል ህዝቦች ወይም ደግሞ አሜሪካን ኔቲቭ ፒፕል የሚያመልኩበት እምነት ምንድነው? ዘ ግሬተስት ስፒሪት የሚሉት ነገር አላቸው። ታላቁ መንፈስ ወይም ደግሞ ኃያሉ መንፈስ የሚል እሳቤ አላቸው።
አንድ አካል አለ ሁሉን የፈጠረ ይላሉ። ሁሉን የፈጠረ በሁሉ ውስጥ ደግሞ የሚኖር አምላክ አለ ብሎ ያምናሉ። ሁሉ ነገር ውስጥ ፈጣሪ እንደሚያድር ያምናሉ። ስለዚህ ለፍጥረት ትልቅ ቦታ አላቸው። ውሃ የራሱ ኃይል አለው ብሎ ያምናሉ። ድንጋይ የራሱ ኃይል አለው ብሎ ያምናሉ። እነዚህ ደግሞ ሌሎች ፍጥረታትም የየራሳቸው ፓወር አላቸው፣ የየራሳቸው አቅም አላቸው ብለው በነዛ ነገሮች ያምናሉ። የነባል ህዝቦች የእምነት ተቋም የላቸውም። እምነታቸው የየዕለት ህይወታቸው ነው። እምነታቸው የየዕለት ተግባራቸው ነው፣ ህይወታቸው ነው። ያንን ነው የሚያከናውኑት ማለት ነው። እነዚህ የነባል ህዝቦች ሁለት አይነት ራሳቸውን ወይም ደግሞ መንፈሳቸውን የሚያድሱበት መንገድ አላቸው። የመጀመሪያው ምንድነው? የፀሐይ ዳንስ የሚሉት ነገር አለና በዛ ጭፈራ ውስጥ የፀሐይ ጭፈራ ይባላል። በዛ ጭፈራ ውስጥ መንፈሳቸው ይታደሳል፣ መንፈሳችን ይታደሳል ብለው ያምናሉ። ሁለተኛው የባህል ወይም ደግሞ የስብስብ ጭፈራ ነው። በእነዚህ ጭፈራዎች በጣም ያምናሉ፣ መንፈሳችን ይታደሳል ብለው ያስባሉ። በዛ ነገር ነው መንፈሳቸውን የሚያድሱት፣ ራሳቸውን የሚያነቃቁት ወይም ደግሞ ራሳቸውን ከመንፈሳዊ ዓለም ጋራ ኮኔክት የሚያደርጉት የነባል ህዝቦች በእንደዚህ አይነት መንገድ ነው ማለት ነው። በእንደዚህ አይነት መንገድ ነው የአምልኮ ስርዓታቸውን የሚፈጽሙት። በነባል ህዝቦች ውስጥ ሰዎች አሉ፣ አባቶች አሉ፣ የእምነት አባቶቻቸው አሉ። እነዚህ የእምነት አባቶች ከመንፈሳዊው ዓለምና ከሰዎች መካከል ቆመው መንፈሳዊውን ዓለምና ማህበረሰቡን የሚያገናኙ አገናኞች እንደሆኑ ይታሰባል። እነዚህ በህዝቡና በመንፈሳዊው ዓለም መካከል ያሉ አባቶች በባህል ሕክምናም የሚያገለግሉ ሰዎችን በባህል መድኃኒቶች የሚያድኑ ሰዎች እንደሆኑ ይናገራሉ ማለት ነው። ስለዚህ የነባል ህዝቦች በአሁን ጊዜ የሚኖሩት በሰሜናዊው የአሜሪካን ግዛት ውስጥ ሲኖሩ በአሜሪካን መንግስት ስር ደግሞ በአሜሪካን ህገ መንግስት ስር ይተዳደራሉ። ስለዚህ በአሜሪካን መንግስት ውስጥ ድምጽ ያላቸው፣ የመምረጥ መብት ያላቸው፣ ግዴታም ያላቸው፣ ለህገ መንግስቱ የሚገዙ፣ በአሜሪካ ጥላ ስር የሚኖሩ ነገር ግን ራስ ገዝ የሆኑ ጎሳዎች ናቸው ማለት ነው። ስለዚህ ዛሬ ያወራኋችሁ ስለ ነባል ወይም ደግሞ አሜሪካን ኔቲቭ ፒፕል ስለሚባሉ ሰዎች ነው። ምን ትላላችሁ ስለ አሜሪካን ኔቲቭ ፒፕሎች? ይህንን ካልኳችሁ እናንተ ደግሞ የምታውቁትን ከዚህ በለጠ አንብባችሁ ሼር እንድታደርጉኝ በጌታ ፍቅር ጠይቃችኋለሁ። የነባል ህዝቦች የአምልኮ ሁኔታ እንደዛ ነው ማለት ነው። ስለዚህ እነሱ ድንጋይ ውስጥ አምላክ አለ ብሎ ያምናሉ። እንስሳ ውስጥ አምላክ አለ ብሎ ያምናሉ። ውሃ ውስጥ እግዚአብሔር አለ ብሎ ያምናሉ። በፍጥረት ሁሉ ውስጥ እግዚአብሔር ያድራል ብለው ያምናሉ ማለት ነው። ስለዚህ ዛሬ ስለ ነባል ህዝብ እምነት አውርተናል። እግዚአብሔር ለዘላለም ይባርካችሁ። ሻሎም